ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች የሰዓቱን ሁለት ሰበር ዜናዎችን ይዤ ቀርቤያለሁ። እስከ መጨረሻ አብራችሁን ቆዩ። በቅድሚያ አርዕስተ ዜናዎችን እናስቀድም። የመካከለኛው ምስራቅና የአውሮፓ መሪዎች የጋዛን ሰላም ስምምነት እቅድ እንደሚደግፉ ገለጹ። በሰሜን ወሎ ጤና ጣቢያ ላይ በተፈጸመው የድሮን ጥቃት 4 ሰላማዊ ሰዎች ሲገደሉ 10 ሰዎች ደግሞ መቁሰላቸውን የዓይን እማኞች ተናገሩ። በቅድሚያም የአውሮፓና መካከለኛው ምስራቅ መሪዎች አሜሪካ የጋዛን ጦርነት ለማስቆም ያቀረበችውን የሰላም እቅድ እንደሚደግፉ አስታወቁም። ፕሬዝዳንት ዶናልድ ትራምፕ ሐማስ ስምምነቱን መቀበል አለበትም ብለዋል። ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተስማሙበት እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙ ያደርጋል ተብሏል። ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችንና የሞቱ አስክሬን እንዲያስረክብ ምክረ ሀሳብ አቅርበዋል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች ከእስር የሚለቀቁ ይሆናል። በሌላ ዜና በአማራ ክልል በሰሜን ወሎ ዞን ጉባላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ.ም ጤና ጣቢያ ላይ በተፈጸመው የድሮን ጥቃት ነፍሰ ጡር እናትን ጨምሮ የ4 ሰላማዊ ሰዎች ሕይወት ሲያልፍ ከ10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮች ለቢቢሲ ተናግረዋል። ጥቃቱ ከዞኑና ከወረዳ ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና የአካባቢ ነዋሪዎች ተናግረዋል። የዞኑ አስተዳዳሪ ስለ ጥቃቱና ስለደረሰው ጉዳት ለመናገር እንደማይችል ለቢቢሲ ተናግረዋል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተኝቶ በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያ ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነው የመሰለን፣ ከጎኑ የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል።